ምክንያቱም ይቺ ሴት ፍቅርን እስከ ጥግ ሰጥታለች። ለዚህ ነው በቃ የተሰናበተቻት ይችላል ተሰናበተቻት። ምክንያቱም በቃ ተሰብራለች። ፍቅርን እስከ ጥግ ያልሰጡ ሴቶች ደግሞ ምን ችግር አለ ምናምን ነገር ይላሉ። ልክ ናችሁ። እናንተ ያልሰጣችሁትን መቀበል አትችሉም። ፍቅርን የሚሰጥ እናት ደግሞ ምንም በቃ ህይወት የለውም። በቃ ምንም ህይወት የላችሁ። እምነት ታጣላችሁ። ያው እምነት የለኝም በፍጹም እምነት ማን በቃ እኔ ልጄ አንድ ይቅርታኛለች በቃ ያው ማንንም አላማ ሁሌ ሞር ተጠራጣሪ እንደሆነ ያደረገች። ምክንያቱም በቃ እንደ ከዳች ነው የሚቆጥረው። ከርታኛለች ነው የምለው። አስባችሁታል? ልጃችሁ ውልቅ ብላ ስትሄድ ከዚህ በቃ ሂድት ስትል እናንተ አይገባችሁም። ስለማይገባችሁ ሲደርስባችሁ ይገባችኋል። መሄድ ባዳ ቢሄድ ቦይፍሬንድ ቢሄድ ሌላ ሰው ቤት ችግር የለውም። ግን ልጅ 18 19 አብራችሁ ፕላን ያደረጋችኋላት ልጅ እንዴ! እኔ እኮ አንዳንድ ግራ ትገቡኛላችሁ። አንዳንድ ሴቶች የምትኖሩት እኮ ለልጆቻችሁ። እኔ አሁን የሆነ ነገር ስገዛ የሆነ ነገር ሳረግ የሆነ ነገር ምግብ እንኳን ስትሰራ ብቻህን ስትሆን አትበላም። ልጅ ግን ካለ በዛ አድርገህ ትሰራለህ። ለልጆቼ ትላለህ፣ ለልጆቼ እንዲጣፍጥ ትላለህ፣ ለቤተሰቤ ብለህ ትሰራለህ። እና ለዚያም ሲንግል ማም ማለት ነው። ያም ማለት ስትመጡ ቤት ቁጭ የሚሉበት የሚጠጡበት ብርጭቆ ክላሳቸው እንደ ቀላል ታይዛላችሁ። ሞት ቢሆን ኦኬ፣ ግን ሳታስቡት ስትከዱ ሳታስቡት